አንተ ኩኩሻ እስካሁን እየጠበቅኩ ለምንድን ያልመጣኸው? ምን ትለኛለህ? ቆይ እዚህ ምን እያረክ ነው? ቺኳ ተረጋጊ እስኪ። ምን እያረጋችሁ ነው? ምን ነው ችግር አለ? ቢኖርስ እንዴት ይኖራል? አይኖርም፣ ወደፊትም አይኖርም። እንደ ወንድነት ደስ ይላል ማለት ሰውነት በጣም ደስ ይላል። ለማንኛውም ማሂ ይባላል። ኪራ ይባላል። አሃ አይደለ? በማን እንደሚበሳሰይሻለሽ? ኩኩሻ ተረጋጋ፣ ከሰው ጋር ነኝ። እሺ እንዴት አባቷ ነው የምታምረው? አረ ጭራሽ ይመችሽ። እሺ እና ስልኬን አትቀበለኝም? አረ ደስ ይለኛል እንዴ። ማዘርትም ታንቺማ የራሴ ያረግሻለሁ። ቆይ ለምን እየሸኘኸኝ አናወራም? አንዴ እሱ ላውራው። እሺ ቆይ። ወይኔ ይሄ የተመታ ቆራሌው፣ ይሄ ሰላቢ የሆነ ልጅ፣ ወይኔ የት አባቱ ሰራሁለት። ነይ እስኪ እንዴ ቀስ በል። ይሄ የተመታ ቆራሌው፣ ቆይ ሰራለታለሁ። ኧረ ጣጣ የለውም። እኔ እንጃ እህቴ፣ ዛሬ ገና ሂጅ አይደል ቼክ ማድረገው እና ቢሆንስ? ትኬቱን ቼክ ላድርግና ነግረዋለሁ። እሺ በቃ ደውልልሻለሁ። አታተ ተው እሷ አይደለችም። አይገርምሽም? አንቺ መስለሻቸው እኮ ነው። ማለት አሁን እኮ የልብ ሌባ በዚህ ያለፈች እያሉኝ ነበር። እውነት? እናገኛችኋት? ፊት ለፊቴ ቆማ ያየኋት። ውይ እስኪ ሙሽ በለኝ። ሙች ራሱ ድብን በል። እስቲ ምን እንደምታመጣማ ያለው ዛሬ። ቆይ ለምንድን ነው ከህይወቴ የማትወጣልኝ? በእናትህ መቼ ገባው ነው? ቆይ ምንድነው ችግራችሁ? የኛን ችግር የዲዛ መኪና ራሱ በስትክክል አይችለው። ቆይ አንተንም አሳርን ካላበላው ኪሩ አትበለኝሽ። እንግዲህ እሱን ከኔ ጋር ሳይሆን ካለቃ ጋር ታወራበታለህ። እናንተ ወሬ እንደሆነ አያል። እኔ ቸኩያለሁ። ኩኩሻ ትሸኛል በል። አቶ ኪሩቤል ደህና ዋል። ጉልቤ ቆይ አፈርድሜ ካላበላውክ ምስት 26 27 እንደምን ጉር ነው የጣለብኝ። አይበቃኝም? አይመለከተኝም። ዝም ብለህ ስራ። ኧረ በወንድ ልጅ አምላክ ግድ የለሽም ተይ። አታ ምን እሺ ነው? ዝም ብለህ አትሰራም እንዴ? ምን አገባ? ዝም አትልም እንዴ? ፈላ አትፍጠን። አንተ ራስህ አትፍጠን። እኔስ? አንተ ዝም ብለህ ስራ። አፈቀርኩ ስላልኩ ነው እንዴ ስልክ ማታነስ? ኧረ እኔ እንደዚህ የሚባል ነገር ነው ያላቅም። ደሞ ነው ያላማልኝ። ቆይ ምን ልሆን ነው የምትለው? እንዴ ቁራሌዎች? አይ እንዴ ኩኩሻ ቁራሌው አይደል እንዴ? ሄደን እናውራት እንዴ? እንዴ ምን ብለን ነው የምናወራት? ያምሻል እንዴ? በእኔ እኔማ አወራታለሁ። እዚህ የሴት ጎረምሳ አልበዛም እንዴ? ኧረ አልበዛም። እንደው ተዋረድ ያለ ፍጥረት። ኩኩሻ በሰላም ነው? በይሳኩሻ በሚሰራው እኔ አዝዣው ነው። እንዲህ ሰርቶ የሚኖር ሰው ላይ ጉልበትሽን ማሳየት አይከብድም? በረሮ በእነሱ ማለት ትግል። እሺ ቢያንስ ልጁን አታርክሙት። አያሳዝናችሁ? አንቺ ማን ነው የምትይው? ቆይ እኔማ የኩኩሻ ያክስቴ ልጅ ነች። ፒሳይ የኩኩሻ አፍቃሪ ነኝ። ማኪ ይባላለሁ። ማሂ ይባላለሁ። እና ፍቅርሽ እንደዚህ ነው የምትገልጭለት? ምን ላድርግ? ልጁ ደነዝ ነገር ነው፣ ፎንቅ አይገባውም። አንቺ ማሂ ነይ እንሂድ እባክሽ። በቃ እንሂድ ማክ። ይኸውልህ ስደውልልህ ደግሞ ስልክ አታንሳና ምለቅህ እንዳይመስልህ። ኧረ ሌሊት 11 ሰዓት ብትደውይ ያነሳልሻል። ይሄን በቃ ቻው የኔ ቆንጆ።
እሺ አክስቴ ልጅ እና ምን ልጅ ፈልገሽ ነበር? እዛው መወዳት ልጅ ናት ብዬ ደግሞ ታብላላሽ? አይ አይዞ እንግዲህ እነዚህ ምንድነው ያማችኋል እንዴ? እጭ ታውቂያለሽ፣ ፈጣሪ ራሱ ወደኛል። እንዴት? አንቺን የመሰለሽ መልአክ ነው ይላክልኝ። በልቻው ኩኩሻ እህቴ እየጠበቀችኝ ነው። አበቤ በቃ መልካም ቀን አማቼ፣ አንቺ መልካም ቀን ቁራሊው ኩኩሻ ሳታይሽ ከክ ብለህ ተመለስ። አንተ ኩኩሻ ና ና ና ና ና። አይ ኩኩሻ ዳ በል ደግሞ ተጋተት። ይሄ ደግሞ ዛሬ አሽቃብጥሽ ቢሉ ይገባል። በዛው ራሳችሁ ጉዳይ እኔ አያገባኝ። በቃ ይሄ ጥጋብ አይለቅህማ። አንቺ ላይ ጥጋብ ማለት ልክ ነው። የዛገ ሚስማር ይገኝ ስልሽ አንተም ደም ታማርታ። የምሬን እኮ ነው። እንዴት ነው አንቺ ላይ ልጠግብ የምችለው? ቆይ ምን እሺ ነው ዛሬ በጣም ተቆዘቆዝ። ልሸጠኝ ነው እንዴ? ማኔ ወይ ደግሞ በእናትህ ሲጎዘቁዝ። ቆይ ምን አርጓችሁ ነው እንደዚህ ጥናታችሁ? ባኪ ጥጋቡ መከራ ነው። ደግሞ እኮ ፊት የቁራሌው ልቡ የመንግስት ነው። አንተ ቢኒያ ና ና ና። ምንድነው? እጭ ምን ነው ማክ ችግር አለ እንዴ? የመችለታውን ያልሰማው ነው እንዴ የሚመስለው? ምኑን? ሰፈሩን እያሮጣችሁ እንደዛ በአንድ እግሩ ያቆማችሁ ማኪ ምን እሺ ችግር አለ እንዴ? እንዴ ብንቀኝ ነው እነሱ ያዘዝኳቸውን አንተ ማታረግ። አረ እንደዛ አይደለም ማሂ። አንተ ነህ አይደለም? አንተ ራሱ ስንቴ ነው የምነግርህ? ወይስ ጥጋብ ነው? አረ በቃ ማኪ ፈተውት። ስማ አንተ ኮን ከቀጠርኩ መፈታ እንዳይመስልሽ። አረ እኔ አይደለሁም። ምንድነው የሚለው? አረ ምንም። እዛ ከፍ ዝቅ ይበሉ ጋር የሆነ ብረምጣር ነበረ እና ከሷ ሴትዮ ማን የገዛው ብሎኝ ነው። እኔ የምልህ ብረምጣር ምን ያደርግላል? ገብስ ቆላል እንዴ? ጭራሽ ገብስ። በቃ ማክ እኔ ልጅ ስራ ትሽኝ ብጥት ድጋሜ ነገር ብሰማ ምለቅ እንዳይመስልሽ አልደግምልህ። አንድ እቺን የሚያረጋጋልኝ ሰው ልጣ። ወይኔ እኔማ ሰራላታለሁ። እቺ ደግሞ ሄሎ። አቤት። የት ሆነ ነው? ምን አባሽ አገባሽ? እባክህ ከእንግዳ ጋር ነኝ። ይመለከተኛል። እኔ አንተ ከሰው ጋር ነኝ አልኩህ አይደል እንዴ? ታዲያ ለምን አባሽ ነው የምትንሾካሾክ? እሱን ተወና፣ እሱ ሊያገኝ ፈልጓል። ታች ሰፈር በጓሮ በኩል ላይ። በቃ መጣን፣ እዛው አካባቢ ነን። ስማ አሁን ባሚ እየመጣች ነው። ትቀባጥርና እገላለሁ። እሺ? አረ ምንም ችግር የለውም፣ ግን በቃኛ። ካልጠገብክ መብላት ትችላለህ። በጣም ይቅርታ እዚህ ሰፈር ውስጥ ይዤ ስለመጣሁ። ኢትስ ኦኬ ችግር የለውም። አረ ምናፌ እንዲያማቼ አትቀባጥር ወዳጄ ሲላምላክ እንዴት ነው የተከበሩት? እሺ ኩኩሻ ወያማቼ እንዴ ምንድን ነው? አይ እንዲሁ ነው። ተዋወቀው፣ ይዙ ኩኩሻ ይባላል። ኢዛና እባላለሁ። የማየ ፍቅረኛ ነኝ። ምን ነው ችግር አለ እንዴ? አረ የለም፣ ደስ ይላል በጣም። ኤኒዌይስ ፋዘር እየጠበቀኝ ነው። እኔ መኪኔን ጥሩ ቦታ ላቆምኩት። እኔ ዳር በዛ ላይ ፀሐይ ነው። እንሂድ በቃ። ኩኩሻ በቃ ሻው። እሺ